አንዴ ምን ሆነ አሉ ዶሮና በሬ እንደግሳሉ ሲሉ ዶሮን አሳሳቢ ያመጣችው እንደግስ አለች። እናዋጣና እንደግስ። ምን እናዋጣ አላት በሬው። እኔ እንቁላል አዋጣለሁ አንተ ስጋ አዋጣለሁ። እሷ ከትርፏ ነው አይ እሱስ ታርዶ ነው። አይ ድግሱ ለበሬና ለዶሮ እኩል አይደለም ማለት አይ ሳልቬሽን ለኔና ለእግዚአብሔር እኩል አይደለም። እግዚአብሔርን ያስከፈለው ነገር ሕይወት ነው። እኔንስ ምንም አልተሰጠኝ። እጅን አንሳና 3 ደቂቃ ሳይባል ድግሱ ተመጣጣኝ እግዚአብሔር አይ ሕይወት ያስከፍላል አላረገውም አላለ ተከፍላል። ሰምታችሁኛል? ሳልቬሽን ሲምፕል ነገር አለ። ሰው ስለ ድነት አመስግን ሲባል የመናፍስት አሰራር አለ። ተቃውም ሲባል ወንበር ይሰብራል። ትልቁ ነገር ተሸፍኖብን ዋናው ነገር ተደብቆብን እግዚአብሔር አንድ ልጁን መስቀል ላይ እያጣጣረ ጸጥ ያለበት ጉዳይ ቀሎብን ሌሎች ነገሮች ከከበዱብን መንፈሳዊ የሚመስሉ ነገሮች ከከበዱብን በእውነት ነው ብላችሁ ብዙ ነገሮቻችሁን ቼክ ማድረግ አለባችሁ። ድነት ሲባል መንገብገብ አለባችሁ።